ማጅራቱን በዱላ ብላ መሬት ላይ ተደፍቶ እኛም ማርቆስ ሞተ አልሞተ በሚል ነፍሳችን ተጨንቃ የተስተካከለው ፓርት 5 በዚህ መልኩ ያበቃል። ፓርት 6 ደግሞ ሜላት ቋንቋው በውል የማይታወቅ ነገር ግን ማን እንደመሰልኩት አያውቅም የሚል አይነት ንግግር በደስታ ተናገረችና የት እንደነበረች የማትታወቅ የሜላት ረዳት ድንገት ከተፋለችና ማርክን ተሸክመው ወንበር ላይ አስቀምጠው ያስሩትና ራሱን ስቶ የነበረውን ማርክን ውሃ ደፍተው ይቀሰቅሱትና ሜላት ማርቆስ እንዲናዘዝ 20 ደቂቃ ትሰጠዋለች። ሜላት ማርቆስ እንዲናዘዝ 20 ደቂቃ ስትሰጠው ተናደደና አክቶ ብሎ አክታው ሜላት ፊት ላይ ተፋባትና ሜላትን በዚህ ተግባር ተናዳ በጥፊ ታጮለውና ፓርት 6 እዚህ ላይ ያበቃል። ታዲያ በጉጉት ስንጠብቅ የነበረው ፓርት 7 ማርክ ሜላትን ደቂቃ እንድትጨምርለት እየተማጸናት ይጀምራል። በማርያም ስም ቢማጸናት እንኳን ሜላት ልቧ ደንድኗልና በፍጹም እንደማይጨምርለት ትነግረዋለች። እሱም ተስፋ ቆረጠና በንዴት እንደገና ሜላት ክፉ ነሽ እያለ ይሳደባት ጀመር። ከዛም ሜላት ወደኛ ወይም ወደ ካሜራ ዞራ ማርክን ለምን እንደምትገለው ትነግረናለች። ባጭሩ ሜላት ማርክን መግደል የፈለገችው እሷ ቺት ካደረገች ሰው ጋር ያለው ፎቶ ማርክ ለሜላት ፍቅረኛ በመላኩ ለመበቀል መሆኑን ንግግሯ ያሳያል። በዚህም ምክንያት ማርክን ልትገለው በመሆኑ ሜላት በጣም ደስ እንዳላት እየነገረች ማርክ የታሰረበትን ገመድ ለመፍታት እየታገለ ነበርና ልክ እሷ ልትገለው ስትዞር ገመዱ ተፈታለት። ከዛም እርስ በርስ እየተፋጠጡ እኛም ነፍሳችን ውልቅ እያለች ፓርት 7 እዚህ ላይ ያበቃል ማለት ነው። ቀጣይ ምን ይፈጠር ይሆን? ፓርት 8 ማርክ ስራቱን በመፍታቱ ሜላት ተደናግጣ ወደ ኋላ እያፈገፈገች ይጀምራል። ከዛም ማርክ በጣም ደስ እንዳለውና በተራው እሱ ሊገላት እንደሆነ እየዛታ ይነግራትና እጅ ማትሰጠዋ ሜላት ማርክ ብዙ እንዳይደሰት ትነግረዋለች። ምክንያቱም በእርግጫ ልትደፋው ነበርና እንዳሰበችው ማደረገችው በድጋሚ ረዳቷ እንጨት ወይም ዱላ ይዛ እንድትመጣ አለቃዋ ሜላት አዘዘቻት። ከዛም ሜላት ዱላውን ተቀብላ የማርክን ጭንቅላት ልታፈርጠው ስትል ማርክ በወደቀበት ጭንቅላቱን ዘወር አድርጎ ራሱን ያድንና ድጋሚ ልትመታው ስትሞክር ፓርት 8 እዛ ላይ ያበቃል። ፓርት 9 ደግሞ ማርክ ሜላት ልትመታው የያዘችውን ዱላ በወደቀበት ሆኖ ሁለቱም አንድ ላይ ይዘው ሲታገሉና እሱ ለማስለቀቅ ሲሞክር በስተመጨረሻ ማስጥሏት ተነሳና ጀግናዋ ሜላት ዛሬ ምንም ቢፈጠር ሳትገለው እንደማትሄድ ትነግረውና ማርክ ድንገት ጸጉሯን ይዞ ሁለቱም ተያይዘው እየታገሉ ሜላት ነገሩ የከበዳት መሆኑን ስትረዳ ድምጿን ጮክ አድርጋ የሜላትን ጩኸት የሰማችው ረዳቷ ከጀርባ ትመጣና በዱላ የማርክን ማጅራት ድጋሚ ብላው ከጣለችው በኋላ ረዳቷ ሜላትን ይዛ ትሮጣለች። ታዲያ መቼም አክተር አይሞትም አይደል? በቃ ሞቷል አብቅቶለታል የተባለው ማርክ ይነሳና ሜላት ኮኪ እያለ እየተጣራ እነ ሜላት እየሮጡ እየሸሹ ማርክ በቅርብ በርቀት እያባረራቸው ፓርት 9 ልባችን በዚህ መልኩ ተንጠልጥሎ ያበቃል ማለት ነው። እንደኔ እይታ ማርክ ብዙ ተሰቃይቷል። ቢሆንም መጀመሪያ ተንኮል ያደረገው እሱ ነውና ይበላል። ያም ሆነ ሜላት የግድያ ሙከራ ማድረጓ ልክ አይደለምና ብቻ መጨረሻውን የምናይ ይሆናል።